ሰላም ጤና ይስጥልኝ። ይህ አንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አጫጭር መረጃዎች ተሰምተዋል። እጅግ መራር ዜና ከወደ ሳውዲ አረቢያ ተሰምቷል። በቁጥር 65 የሚሆኑ ኢትዮጵያውያን የሞት ፍርድ እየተጠባበቁ እንደሆነ ተነግሯል። ከነዚህ ውስጥ ጥቂቶቹ ሳያውቁ ጫት ከየመን ወደ ሳውዲ አስገብተዋል ተብሎ የተጠረጠሩ ናቸው ተብሏል። ሁሉም በሚባል ደረጃ ደግሞ ከአደንዛዥ ዕፅ ጋር በተያያዘ ተወንጅለው ወህኒ ቤት የገቡ ናቸውም ተብሏል። ከዚህ ቀደምም ሳውዲ አረቢያ ጫት ወደ ሀገር ያስገብታቸዋል በሚል 3 ኢትዮጵያውያንን በስቅላት እንደቀጣች ተነግሯል። በሳውዲ አረቢያ እንዲህ አይነት ተከሳሾች የማይሳተፉበት የፍርድ ሂደት በጣም አደገኛና ኢንፎርማል ነው። ዜጎች ወንጀላቸውን በፍርድ ቤት የመስማት ሂደት እየነፈገ ነው ሲሉ ጉዳዩን የሚከታተሉ ዓለም አቀፍ ሕግ አዋቂዎች ተናግረዋል። ሁማን ራይትስ ዋች በበኩሉ ሳውዲ አረቢያ በተለይም በውጭ ሀገር ዜጎች ላይ የምትፈጽመውን በደል እንድታቆም ዓለም አቀፉ ማህበረሰብ ግፊት እንዲያደርግና ለእነዚህ የሞት ፍርድ ለተፈረደባቸው 65 ኢትዮጵያውያንም ቀድመን እንድረስላቸው ሲል አሳስቧል። በውጭ ሀገር በተለይም በደቡብ አፍሪካ እና በሳውዲ አረቢያ የሚኖሩ ኢትዮጵያውያን ከፍተኛ የሆነ ግፍና ሰቆቃን ተሸክመው እያሳለፉ እንደሆነ ይታወቃል። ባለፈው በደቡብ አፍሪካ በአንድ ሬስቶራንት ውስጥ ምግብ እየተመገቡ ባሉ ኢትዮጵያውያን ላይ የግፍ ጭፍጨፋ ተፈጽሞባቸው ብዙዎች ሞተዋል። በሌላ ዜና የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙ የሀገራቸውን ወታደሮች ቁጥር ሊቀንሱ እንደሚችሉ ተናግረዋል። ትራምፕ ይህን ያሉት ደግሞ ባለፈው ሳምንት የጀርመን መራሄተ መንግስት አሜሪካ በኢራን ተደራዳሪዎች ተዋርዳለች የሚል ትችትን አቅርበዋል ከተባለ በኋላ መሆኑ ተነግረዋል።